ሰላም የዋይኤን ቤዚክ ኮምፒውተር ስኪልስ ተከታታዮቻችን፣ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ደግሞ የማሳያችሁ ቴሌግራም ሴቲንግስ ወሳኝ የሚባሉ የቴሌግራም ሴቲንግ ማንኛውም የቴሌግራም ተጠቃሚ ማወቅ ያለበትን የማሳያችሁ ይሆናል። እንግዲህ ቴሌግራም ላይ ብዙ ማናቃቸውና ልብ ብለን ተመልክተናቸው ማናቃቸው ፊቸሮች አሉ። ሴቲንግ ላይ ገብተን ማስተካከል ያለብን ነገሮች እነሱን የማሳያችሁ ይሆናል። ትምህርቱን ከመጀመራችን በፊት ቤተሰብ ያልከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ላለው እንዲሁም የምንለቃቸው አስተማሪ ቪዲዮዎች እንዲደርሷችሁ የደወል ምልክቷን እየተጫናችሁ ወደ ትምህርታችን ስንቀጥል እንግዲህ በመጀመሪያ ቴሌግራም ጋር እንሄዳለን። ቴሌግራም እንከፍታለን። ከዛ ጎን ላይ ካለችዋ ሳይድ ባር በስልክ የምትጠቀሙ ካላችሁ ጎን ላይ ያለችዋን ትነኳታላችሁ። ሶስት ሰረዟን ዘን እንደዚህ ይመጣላችኋል። እንደዚህ ከመጣላችሁ በኋላ ሴቲንግ ላይ ትሄዳላችሁ። ሴቲንግ ላይ ትሄዱና ዛሬ የምናየው እንግዲህ ፕራይቬሲ ኤንድ ሴኩሪቲ ነው። ለቴሌግራማችን ፕራይቬሲ እና ሴኩሪቲ ምንድን ነው የሚለውን የማሳያችሁ ይሆናል። ከዚህ ጋር ፕራይቬሲ ኤንድ ሴኩሪቲ የምትለዋን አንዴ ክሊክ እናደርጋለን። እሺ አንዴ ክሊክ ስናደርገው ወደዚህ ይዞን ይመጣል። ወደዚህ ኢንተርፌስ ማለት ነው። ወደዚህ ይዞን ይመጣል። እንግዲህ እያንዳንዳቸውን ስናይ ቱ ስቴፕ ቬሪፊኬሽን አለ። ቱ ስቴፕ ቬሪፊኬሽን ሁሉንም የምታውቁት ነው። ይህን ያን ያክል አልገባበትም። ኦፍ ነው የኔ። ኦን ካደረጋችሁ ቱ ስቴፕ ቬሪፊኬሽን ኦን አስፈላጊ ከሆነ ኦን ብታደርጉ አሪፍ ነው። ይህን እንለፈውና ወደዚህ አውቶ ዲሌት ሜሴጅስ ወደሚለው ስመጣ አውቶ ዲሌት ሜሴጅስ ምንድን ነው? ከዚህ ላይ ይህ ማለት አውቶ ዲሌት ሜሴጅ ማለት ከሰው ጋር የተጻጻፋችሁት ምንም ሊሆን ይችላል በራሱ ጊዜ እንዲደልትላችሁ ማድረግ ሰዓት ሰጣችሁት። ከአንድ ቀን በኋላ ሊሆን ይችላል፣ ከሁለት ቀን በኋላ፣ ከሶስት ቀን በኋላ ሊሆን ይችላል። እዚህ ጋር እንደ ክሊክ ስናደርገው እንደዚህ ይመጣል። ኦፍ ነው። አሁን ኦን ለማድረግ ፈልግ አፍተር ዋን ዳይ አፍተር ዋን ዊክ ከአንድ ሳምንት በኋላ ሜሴጃችሁ እንዲደለት፣ አፍተር ዋን መንዝ ከአንድ ወር በኋላ እንዲደለት የምታወሩት ስፔሲፊክ የሆነ ታይምም እናንተ መስጠት ትችላላችሁ ማለት ነው። አሁን ለምሳሌ የተጻጻፋችሁት በየቀኑ የዛሬው ነገ እንዳይገኝ የነገው ደግሞ እዛ እያንዳንዱ አንድ ቀን ከሞላው የተጻጻፋችሁት ሜሴጅ እንዲደለት ማድረግ የምትችሉበት ፌቸር ነው ይሄ። በራሱ ጊዜ ደግሞ ታይም እናንተ ሪስትሪክት አድርጋችሁ መስጠት ከፈለጋችሁ ከዚህ ጋር ሲት ከስተም ታይም ይላል። ከዚህ ጋር ትመጡና ዋን ዳይ ቱ ዳይ የምትፈልጉትን ታስቀምጡለታላችሁ ከዚህ ጋር ማለት ነው። እናንተ በሰጣችሁት መሰረት ይደልታል። አሁን ዋን ዊክ ብዬ ባስቀምጠው እኔ ከማንኛውም ጋር ሰው ጋርም ሆነ ምንም ከሰው ጋር የምትጻጻፈው ነገር የኔ ቻት ሜሴጅ እሱ ከአንድ ሳምንት በኋላ በራሱ ጊዜ ይደለታል ማለት በጻፉት በሳምንቱ ይደለታል። እንደዚህ ወይም የጻፋችሁት ሜሴጅ ከሌሎች ጋር እንዲቆይ የማትፈልጉ ምናምን ነገር ከሆነ ይህንን ተጠቅማችሁ አውቶማቲካሊ ሜሴጃችሁ ይደለትላችኋል ማለት ነው። አውቶ ዲሌት ሜሴጅ ማለት ይህ ነው። እሺ ካንስል በለው እና እኔ ስለማልፈልግ ዘንድ ወደ የሚቀጥለው ደግሞ ስንሄድ ሎካል ፓስወርድ ነው። ሎካል ፓስወርድ ነው። ይህ ማለት ደግሞ ኮምፒውተራችሁ ወይ ስልካችሁ ፓተርኑ ቆልፎ ወይ ከሆነ ታይም በኋላ ስትገቡ ፓስወርድ እንዲጠይቃችሁ ነው። ፓስወርድ እንዲጠይቃችሁ ነው የሚያደርገው። ይህኛው ደግሞ አሁን እዚህ ጋር እመጣና እዚህ ሎካል ፓስወርድ ስለው ከዚህ አሁን በዚህ ላስቀምጥለት ዘንድ ከዚህ ጋር አሁንም ከላይ ያስገባችሁትን ፓስወርድ ትደግሙለታላችሁ ማለት ነው። ሪኢንተር ሲላችሁ ሴቭ ይላል። አሁን ቴሌግራሚ ከሆነ ጊዜ በኋላ ሎክ አድርጎ ሲመለስ ለመግባት ምን ይለኛል? ፓስወርድ ይጠይቀኛል ማለት ነው። አፑን ብቻ ስለከፈትኩት ቀጥታ ወደ ቴሌግራሜ አይገባም ማለት ነው። ፓስወርድ አስገብቼ ከዛ በኋላ ነው ሊገባል የሚችለው። ሎካል ፓስወርድ ማለት ይህ ነው። ለምሳሌ ዘግቼ ላሳያችሁ። ሎካል ፓስወርድ በቀላሉ ማሳየት ስለሚቻል ያው ዘጋሁት። ያው ስከፍተው አልዘጋም። እሺ ቆይ ልዝጋና ቆይ ቴሌግራም እሺ ዘን ዘጋሁት። አሁን ስከፍተው እንግዲህ የኔ ቴሌግራም ፓስወርድ ይጠይቀኛል። ምክንያቱም ሎካል ፓስወርድ ሰጥቼዋለሁ። ይህ ማለት ፓስወርድ ካላስገባው መግባት አልችልም። ሎካል ፓስወርድ ማለት እንደ ፒሲያችሁ ላይ ያለ ነው። ሌላ ሰው ፒሲያችሁን ፓስወርዱን ስላወቀው ቴሌግራማችሁም እንዳይገባ የምታደርጉበት መንገድ ነው። ወይም ስልካችሁ ላይ የምትጠቀሙ ከሆነ ስልክ ላይ ስትጠቀሙ ፓተርናችሁን ቢያውቀው ከዛ ቴሌግራማችሁ ላይ እንዳይገባ የቴሌግራማችሁ የራሱ
ፓስወርድ መስጠት ነው። ያው እንደዚህ ሳስገባለት ዘን ሳብሚት ለዋለው ይገባልኛል ማለት ነው። ወደ ቴሌግራም ይሄድልኛል። ዘን ወደዚህ ወደ ነበርንበት ስንመለስ ሎካል ፓስወርድ ይህ ነው። ያው ኦን ሆነ። ሎጊን ኢሜል ማለት ደግሞ ይህ ምንድን ነው? በሌላ ስልክ ልትገቡ ሲሆን ወይም በሌላ ዲቫይስ ላይ ሎጊን ልታደርጉ ከሆነ ቴሌግራማችሁ ቴሌግራም ለእናንተ ሎጊን ኮድ ይልክላችኋል። ሎጊን ኮድ ሲልክላችሁ በቴሌግራም አካውንታችሁን ፕላስ ደግሞ በኢሜል አካውንታችሁ ነው። እሱን እዚህ ላይ እንዲደርሳችሁ በምትፈልጉበት ኢሜሉን እዚህ ላይ ማስቀመጥ ትችላላችሁ። ከዚህ ላይ በሰጣችሁት ኢሜል ቴሌግራም ኮድ ይልክላችኋል ማለት ነው። እዚህ ጋር የሌላ ሰው ኢሜል ካስቀመጣችሁ እናንተ ሌላ ዲቫይስ ላይ በገባችሁ ለመግባት በሞከራችሁ ቁጥር ለዚህ ሰው ወይም ከዚህ ላይ ላለው ኢሜል ሎጊን ኮዳችሁ ይደርሰዋል። ያ ሰው በቀላሉ መግባት ይችላል ማለት ነው። በቀላሉ መግባት ይችላል። ስለዚህ ከዚህ ጋር ልታስቀምጡት የሚገባ ግድ የእናንተ ኢሜል መሆን አለበት። የሌላ ሰው ኢሜል ከዚህ ጋር ከተቀመጠ ያ ሰው የእናንተን ቴሌግራም አክሰስ በቀላሉ ማግኘት ይችላል ማለት። ስለዚህ የግድ የእናንተን ኢሜል ማድረግ አለባችሁ። በመቀጠል ደግሞ ከዚህ ጋር ያለው ምንድን ነው? ብሎክ ዩዘርስ ይላል። ምን ማለት ነው? ዩዘሮችን ወይም በጣም የሚረብሸን ዲስተር የሚያደርገን ሰው ካለ ብሎክ የምናደርግበት እንዴት ነው ዩዘር ብሎክ የምናደርገው የሚለውን ነው። እንግዲህ ብሎክ ዩዘር ይላል። አንዴ ክሊክ ስናደርገው እንደዚህ ይመጣልናል። እነዚህ ከዚህ በፊት ብሎክ የተደረጉት እዚህ ታች ያስቀምጥላችኋል። እንደዚህ ዘንድ ብሎክ ለማድረግ እኔ ከዚች ጋር እሄዳለሁ። ከዚህ ጋር የምፈልገውን ሰው ከዚህ ጋር ብሎክ ማድረግ እችላለሁ ማለት ነው። የምፈልገውን ሰው ትመርጡና ይመጣላችኋል። ብሎክ ማድረግ ትችላላችሁ። እኔ ምንም ብሎክ ማድረግ ስለማልፈልግ እንደዚህ አወጣለሁ ማለት ነው። ብሎክ ዩዘርስ ይህ ነው። ዩዘሮችን ወይም የማትፈልጉት ሰው እንዲረብሻችሁ ወይም ዲስተርብ የሚያደርጋቸው ነገር ካለ እሱም ብሎክ ለማድረግ ነው የምትጠቀሙበት። ከዛ በመቀጠል ደግሞ ከዚች ጋር በዋናነት የምታዩትና ትኩረት ሰጣችሁ ልታዩት የሚገባ ነገር ምንድነው? አክቲቭ ሴዥን ነው። አክቲቭ ሴዥን ማለት የእናንተ ቴሌግራም አካውንት ከስንት ኮምፒውተር ወይ ከስንት ዲቫይስ ላይ ሎጊን ተደርጓል። አሁን የኔው እንዳያችሁት አክቲቭ ሴዥን ይላል 2 ነው። ከሁለት ዲቫይስ ላይ አለ ማለት ነው። ከሁለት ዲቫይስ ላይ አለ አክቲቭ ሴዥን። ይህን በዚህ ቴሌግራም አካውንት እየተጠቀምበት ወይም አክሰስ እየተደረገበት ያለው ሁለት ዲቫይስ ላይ የኔ ቴሌግራም አካውንት አለ። ያ ደግሞ ምን ከየትኛው ላይ ነው የሚለውን ደግሞ አንድ ክሊክ ስታደርጉት ያሳያችኋል። እሺ አንደኛው ይሄ ነው ኤችፒ ፓቪሊየን የሚለው የላፕቶፕ ላይ የሚጠቀምበት ነው። ሁለተኛው ደግሞ ያው ይሄውነት አክቲቭ ዲቫይስስ ሳምሰንግ ጋላክሲ ኤም14 የሚለው ነው። ሳምሰንግ ጋላክሲ ኤም14 የሚለው ከዚህ ከሁለቱ ላይ የኔ ቴሌግራም አካውንት አለ ይላል። እኔ አሁን ማስወጣት ብፈልግ ይህንን አንዴ ክሊክ አድርገዋለሁ። ይህንን ቆይ ያሳያችሁ እንደገና። እሺ አንዴ በዚህኛው ነው አሁን እየተጠቀማችሁት ያለ የሚመጣላችሁ መጀመሪያ ላይ የተጠቀማችሁበት ነው። ይሄኛው ኖርማል እንደዚህ ነው። እንትን ማለት አትችሉም። የተጠቀማችሁት ስለሆነ ተርሚኔት ማድረግ አትችሉም። ስለዚህ ይሄኛው ይመጣላችኋል። እንደዚህ ታች ላይ ያሉትን ይሄኛው አለ። አሁን በስልክ የሚጠቀምበት ነው። አንዴ ክሊክ አድርገዋለሁ። አንዴ ክሊክ ሳደርገው እንደዚህ ይመጣልኛል ማለት ነው። እንደዚህ ይመጣልኛል። አዛ ያው እንትኑ ያመጣልኛል። ቴሌግራም አንድሮይድ 11 ነው ቨርዥን ያመጣዋል። ከዛ ሎኬሽኑንም ታች ያመጣላችኋል። አዲስ አበባ ኢትዮጵያ ይላል። እኔ ከዚህ ቴሌግራም ወይም ከዚህ ዲቫይስ እንዲወጣ ከፈለጉ ተርሚኔት ሴዥን እለዋለሁ። ተርሚኔት ሴዥን ስለው ከዛ ዲቫይስ ላይ ወይም በዚህ ቴሌግራም ላይ ሲጠቀም የነበረ ሰው ወይም በዚህ ቴሌግራም ሲጠቀም የነበር ስልክ ይህ ሎግ አውት ያደርጋል ማለት ነው። እናንተ ብቻ መጠቀም ትችላላችሁ ማለት ሴዥናችሁን ተርሚኔት ማድረግ ትችላላችሁ። ሌላ ሰው ሜቢ ቢገባባችሁ በዚህ እንደዚህ እያደረጋችሁ መቆጣጠር እና ማስወጣት ትችላላችሁ። ከዚህ በመቀጠል ደግሞ ፕራይቬሲያችሁ የእናንተ ፋይል ወይም የሚታይ ነገር ምንም ይሁን የሚለው ነው። አሁን ለምሳሌ ፎን ነምበር ይላል። ፎን ነምበር ለማን ይታይ የሚለው ነው። ከኔ ጋር ኤቭሪባዲ ነው፣ ሁሉም ነው የሚያየው። ማይ ኮንታክት ስትሉት የእናንተ ሴቭ ያደረጋችሁት ከእናንተን ኮንታክት ያዙት ብቻ ነው። ኖበዲ ስትሉት የእናንተን ስልክ ማንም አያይም ማለት ነው። ከዚህ ጋር የመረጣችሁትን ማድረግ ትችላላችሁ። ላስቲን ኤንድ ኦንላይን ይላል። ላስቲን ኤንድ ኦንላይን ማለት ኦንላይን እንደሆናችሁ ማን ያችሁ ነው። ላስቲን ኤንድ ኦንላይን
ከዚህ ጋር ከኔ ኤቭሪባዲ ማንም እኔ ኦንላይን እንደሆንኩኝ ማየት ይችላል ማለት ነው። ማይ ኮንታክት ብለው ግና ማይ ኮንታክት ብለው ከዚህ ጋር ምን ይሆናል? የኔ ሴቭ ያደረጉት ከኔ ጋር ሴቭ ያደረጉ ስልካቸውን የያዙት ልጆች ብቻ ናቸው ማየት የሚችሉ። ስልኩን የያዝኩት ሰው ብቻ ነው ማየት የሚችል። ኖበዲ ብለው ደግሞ የኔን ማንም ማየት አይችልም ማለት ነው። ማንም ማየት አይችልም። እሺ ይህ ነው። እሺ ፕሮፋይል ፎቶአችሁን ወይም ፕሮፋይል ፒክቸራችሁን ማን ነው ማን የሚለው ነው። ሰው ከዚህ ጋርም እንዲሁ በተመሳሳይ ኤቭሪባዲ ማይ ኮንታክት ኖበዲ እንደነገራችሁ ኤቭሪባዲ ካላችሁት ማንም ሰው ማየት ይችላል። ማይ ኮንታክት ካላችሁት ደግሞ የእናንተን ስልክ የያዘ ወይም እናንተ ሴቭ ያደረጋችሁት ብቻ ነው ማየት የሚችለው። እናንተ ሴቭ ያደረጋችሁት ስልክ ብቻ ነው ማየት የሚችለው። ኖበዲ ስትሉት ማንም የእናንተን ፕሮፋይል ፎቶ ማየት አይችልም ማለት ነው። የእናንተን ፕሮፋይል ፎቶ አይችልም። ከዚህ ጋር ደግሞ ፎርዋርድ ሜሴጅስ ነው። ፎርዋርድ ሜሴጅስ የእናንተ ሜሴጅ ፎርዋርድ ይደረግ አይደረግ ማን ያድርገው የሚለው ነው። ፎርዋርድ ሜሴጅ ማለት አሁን አንድ ሰው የተጻፋችሁን ቮይስ ሊሆን ይችላል፣ ፋይል ሊሆን ይችላል፣ ዶክመንት ነገር ኤቭሪ ፋይል ሊሆን ይችላል፣ ማንኛውም ፋይል ሊሆን ይችላል። እሱ ፎርዋርድ ይደረግ አይደረግ ነው። እኔ ማንም የኔን ፋይል ወይም የኔን ሜሴጅ ፎርዋርድ ማድረግ ይችላል ነው ብየው። ኤቭሪባዲ ይሄ ነው ዲፎልቱ ይሄ ነው። ከዚህ ላይ ስታደርጉት ማይ ኮንታክት እናንተ ስልካቸውን የያዛችኋቸው ሰዎች ብቻ ፎርዋርድ ያደርጋሉ። ኖበዲ ካላችሁት ደግሞ የእናንተን ፋይል ወይም ቮይሳችሁን ሊሆን ይችላል እንትናችሁን ማንም ፎርዋርድ አያደርግም ማለት ነው። ሜሴጃችሁን ማንም ፎርዋርድ አያደርግም። እሺ ካልስ ይሄ ካልስ ማለት ደግሞ ማን እንዲደውላችሁ ነው። ማንም እንዲደውላችሁ ከፈለጋችሁ ኤቭሪባዲ እና ስልካቸውን የያዛችኋቸው ልጆች ከሆኑ ደግሞ እናንተ ከዚህ ጋር ትመጡና ማይ ኮንታክትስ ማንም እንዳይደውላችሁ ከፈለጋችሁ ደግሞ በቴሌግራም እንዲደውላችሁ ካልፈለጋችሁ ኖበዲ ብትሉት በቴሌግራም ስልክ መደወል አይደወልላችሁም ማለት ነው። እናንተ ብቻ ናችሁ የምትደውሉት። ኖበዲ ስትሉት ማይ ኮንታክት ስትሉት ስልካችሁን የያዛችሁት ይደውሏችኋል። ኤቭሪባዲ ስትሉት ደግሞ ማንም እናንተን በቴሌግራም ደውሎ ማግኘት ይችላል ማለት ነው። ዘን ካልስ ቮይስ ነው ደግሞ ይሄኛው። ቮይስ ማለትም እንዲሁ በተመሳሳይ ቮይስ ሜሴጅ ወይም ቮይስ ሜሴጅ ማን ይልክላችሁ ነው። ይሄንም እንዲሁ ኤቭሪባዲ ማይ ኮንታክት ኖበዲ ማለት ትችላላችሁ። ሜሴጅ ማን ሜሴጅ ይላክላችሁ። ሜሴጅ የሚለውን እዚህ ጋር ማንም እንዳይልክልህ ከፈለጋችሁ እንደምትሉት ታጠፉት ማንም እንዳይልክላችሁ ማድረግ ትችላላችሁ ማለት። ዴት ኦፍ በርዝ የተወለዳችሁበት ዴት ኦፍ በርዛችሁን ማን ይየው የሚለው ዴት ኦፍ በርዛችሁን እንግዲህ ዴት ኦፍ በርዝ መደበቅ የሚፈልግ ካለ ኖበዲ ብትሉት ማንም አየውም። ማይ ኮንታክት ካላችሁ ደግሞ ስልካችሁን ሴቭ ያደረገ ሰው ያየዋል። ኤቭሪባዲ ካላችሁ ደግሞ ማንም የእናንተን ያያል ማለት ዴት ኦፍ በርዛችሁን ሁሉም ያል። ጊፍትስ እና ባዮሳችሁን ባዮስ ደግሞ ባዮ የሚለውን ደግሞ ባዮ ላይ ያስቀመጣችሁትን ነገር ማን ይየው ነው። እሱም እንዲሁ በተመሳሳይ የምትፈልጉትን ማድረግ ትችላላችሁ። ከቅድሙ ጋር ተመሳሳይ ነው። ግሩፕ ኤንድ ቻናል አድ ማን ያደርጋችሁ የሚለው ነው። ማንም ግሩፕ ላይ አድ እያደረገ የሚያስቸግራችሁ ከሆነ ከዚህ ላይ ኖበዲ ብትሉት ማንም እናንተን ወደ ግሩፕ አድ ማድረግ አይችልም ማለት ነው። አድ ማድረግ አይችልም። ኖበዲ ካላችሁት ከዚች ጋር ኖበዲ ብትሉት ከዚህ ጋር ማንም አሁን ብዙውን ጊዜ ቴሌግራም ላይ የሚያስቸግረው ብዙውን ጊዜ የማትፈልጉት ግሩፕ ሰው ያስገባችኋል እና ሰው እንደዛ አይነት መግባት የማትፈልግ ከሆነ ከዚህ ጋር ትመጡና ይችንን ኖበዲ ትሏታላችሁ። ኖበዲ ትላታላችሁ። ሰው ከዛ በኋላ እዚች ጋር ትመጡና ሴቭ ትሉታላችሁ። ሴቭ ትሉታላችሁ ማለት ነው። ያው እኔ አሁን ግሩፕ ላይ አድ ማድረግ አይችልም ማለት ነው። ማንም እኔን አድ ማድረግ አይችልም ሰው ምክንያቱም ኖበዲ ብየዋለሁ። ሰው እንደዚህ እያደረጋችሁ የቴሌግራም ፕራይቬሲያችሁን መጠበቅ ትችላላችሁ ማለት ነው። እንዲደውላችሁ ስልካችሁ ኦንላይን እንድትሆኑ ማን እያችሁ ፕሮፋይል ፎቶችሁን ማን ይየው ማን ፎርዋርድ ያርግ የሚለውንም በዚህ በቀላሉ ማገድም መፍቀድም ትችላላችሁ። ፕራይቬሲያችሁን እንደዚህ ፕሮቴክት ማድረግ ትችላላችሁ። እንግዲህ ቴሌግራም ላይ ያሉ ሴቲንጎች በመጠኑ እነዚህን ይመስላሉ። ቀጣይ ደግሞ ሌሎቹን ደግሞ ፎር አድቫንስድ ያልሰራሁባቸውን ደግሞ ቀጣይ የምሰራላችሁ ይሆናል። ለዛሬ ከዚህ ላይ እንጨርሳለን። ስለተከታተላችሁ ያመሰግናለሁ። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።